Life is good. ቤኪ የተለያዩ ጉዳዮችን እያነሳን እያወራን ነው የምንገኘው ከአድማጮቻችን ጋር አንተ እድሉን ከሰጠሽኝ አይነት ነገር ነው ይመስላል። እሺ እኔ አወራለሁ። ለምን እኔ ላወራ አይደል የመጣው? እሺ አወራ። እሺ የስራ ህይወትን ጉዳይ እናወራ። የስራ ህይወታቸውን ባላንስ ማያረጉ ደግሞ ሚዛኑን መጠበቅ የማይችሉ ሰዎች በኋለኛው የእድሜ ክልላቸው ላይ የጤና ችግር ሊያጋጥማቸው ይችላል የሚል የጥናት ውጤት ነው የወጣው። እሺ አሁን ላይ በዘመናዊ ኑሮ ዘይቤ ሁኔታዎች በጣም ጭንቀት የተሞላባቸው የሆኑ ከመምጣታቸው ጋር ተያይዞ ብዙ ሰዎች የሚተኙበትና የሚሰሩበት ሰዓት በጣም ሰፊ ልዩነት መጥቷል። አሁን ላይ ማለት በጣም ረጅም ሰዓታቸውን በስራ ማሳለፍ፣ ለእንቅልፋቸው በጣም አጭር ጊዜ መስጠት ከሱ ሁሉ አልፎ እኮ ምናልባት እንደውም በውጭው ዓለም አንድ ቦታ ትሰሪያለሽ፣ ሌላ ቦታ ደግሞ ትሰሪያለሽ እና ብዙ ጊዜ እንቅልፍ ሰዓትሽ የምታሳልፊው ወይ ባቡር ላይ ትራንስፖርቴሽን ላይ ሆኗል አይደል? እንደውም በውጭው ዓለም ልክ ነህ። እና ይሄ ደግሞ ህይወት ላይ የሚኖረው ተጽዕኖ ቀላል አይደለም ነው የተባለው። ለነገሩ መገመትም አይከብድም። ይሄ ጥናት እስኪጠናልህም መጠበቀው ነገር አይደለም። በተለይ የአእምሮና ካርዲዮቫስኩላር ይሄ ከደም ዝውውር ስርዓታችን ጋር ተያይዞ የሚከሰቱ ችግሮች ላይ የሚያደርጉት አስተዋጽኦ ችግሮቹ እንዲከሰቱ የሚያደርጉት አስተዋጽኦ በጣም ቀላል የሚባል አይደለም ነው የተባለው። እንደውም በተለያዩ ጥናቶች በሳምንት 55 ሰዓት ወይም የበዛ ሰዓት በስራ የሚያሳልፉ ሰዎች ይሄ በትክክለኛው የስራ ሰዓት ማለት በሳምንት ውስጥ ማሳለፍ ያለባቸው 40 ሰዓት አካባቢ እሱ በየትኛው ሀገር ኮንቴክስት ይለያያል። በእርግጥ በተለያዩ ሀገራት ይለያያል። ግን ጥሩ ሰዓት የሚባለው መካከለኛ ሰዓት ማለት ይሄ ጭንቀት ያልበዛበት ሰዓት የሚያሳልፈው ማለት ነው። በዛ ከሚሰሩት ጋር ሲነጻጸር በ1.3 እጥፍ የበዛ ለስትሮክ የመጋለጥ እድል ታይቶባቸዋል ተብሏል። ያው በጣም ያነሰ እንቅልፍ ሰዓትም ለስትሮክና ከዚህ ከልብ ህመም ጋር ሊከሰቱ የሚችሉ ችግሮችን በጣም በሰፊው እንዲከሰቱ የማድረግ እድሉ በጣም ሰፊ እንደሆነ ይነገራል። በተጨማሪ የተጋነነ ረጅም የስራ ሰዓት ከጭንቀትና ወይም ይሄ ዲፕሬሽን ምንለው ጥልቅ የሆነው ጭንቀት ጋርም ይገናኛል ተብሏል። እንደውም አንድ ለ5 አመት የተጠና ጥናት እንዳሳየው በጤነኛ ሰዎች ላይ ማለት ለጭንቀት ሊያጋልጣቸው የሚችል ምንም አይነት ሌላ ኤክስፖዠር ወይም ሌላ ነገር ያለባቸው ሰዎች ላይ ለ5 አመት የተጠና ጥናት ምን አሳየ መሰለ? እንደዚህ በጣም የተጋነነ የሚባል የስራ ውጥረት ውስጥ ገብተው የሚሰሩ ሰዎች ለዲፕሬሽን የመጋለጥ እድላቸው በ1.66 በመቶ ወይም በ1.66 እጥፍ ከፍ ያለ ነው ተብሏል። ያው በሳምንት ከ55 ሰዓት በላይ መስራት ከሚያስከትለው ጭንቀት ጋር ተያይዞ ማለት ነው። ሌላው እንደዚህ እንዳልኩ አሁን ከጭንቀትና ከደም ዝውውር ስርዓት ጋር ከሚፈጠሩ ችግሮች ባለፈም ደግሞ ለሌሎች የጤና ችግሮችም እንዲከሰቱ ምክንያት ይሆናል ተብሏል። እንዲከሰቱ ወይም ደግሞ ችግሮቹ እንዲጋነኑ የበለጠ ከደረጃቸው ከፍ እንዲል ምክንያት ይሆናል ተብሏል። ለነ ካንሰርን ጨምሮ ካንሰርና ሌሎች ክሮኒክ የሚባሉ የጤና ችግሮችንም በጣም በበዛ መጠን እንዲከሰቱ ወይም ደግሞ ከተከሰቱም በኋላም ያላቸው ደረጃ በፍጥነት ከፍ እንዲል የማድረግ እድሉ በጣም ከፍተኛ ነው ተብሏል። ስለዚህ ይሄ እንኳን እኛ ጋር ብዙም እንደዚህ ያው ለማወቅ ያህል ነው አሉ። በእርግጥ አሁን ላይ ብዙ ምንለው ደረጃ ላይ ወይ ያልደረስን ይሆናል እንጂ አንዳንድ ሰዎችን ታያለህ በጣም ውጥረት ውስጥ ገብተው የሚሰሩ እነዛ ሰዎች ደግሞ ባጭር የስራው ብዛትና ትንሽነት ሳይሆን የስራው አይነትም አንዳንድ ወሳኝነት አለ። የስራው አይነትም አለ። ከእንደገና 2-3 ስራ መስራትም ተጀምሯል። ከተሞች አካባቢ ላይ አሁን አዲስ አበባ ውስጥ 2 ስራ 3 ስራ የሚሰሩ ሰዎች ታያለህ። ይሄ በጣም በጭንቀት እንዳልከውን ባቡር አለን ለነገር ባቡር ብለን ማውራት እንችላለን። አሁን ትራንስፖርቴሽኖች ላይ የተኛ ምናምን የሚባለው ደረጃ ላይ ባንደርስም ግን 2-3 ስራዎችን በተለያዩ ሽፍቶች እያቀያየሩ የሚሰሩ ሰዎች አሉ። እና በእርግጥ ይሄውን የሚባለው አይነት የተጋነነው ደረጃ ላይ አልደረስንም። ግን ነገሮች ያው ከስር ቶሎ መታየት አለባቸው እንጂ ካልሆነ ነገሮቻችን እኛ ጋርም እየተጨናነቁ ሲመጡ እነሱ የደረሱበት ደረጃ ላይ ላንደርስ የምንችልበት ምክንያት አይኖርም ተብሏል። እንግዲህ ይሄን ይመስላል። በጣም አሪፍ